ሰላም እንዴት ናችሁ? ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ የወቅቱ የዓለም ዋንጫን እየተከታተልንበት የምንገኝበት ጊዜ ወይም ወቅት ላይ ነን። ስለዚህ ኢትዮ ቴሌኮም እና ዲኤስቲቪ ደግሞ በጋራ በመሆን ወደ እናንተ በነፃ እንግዲህ ኳሶችን የምታዩበትን ፓኬጆችና አማራጮችን ይዘውላችሁ ቀርበዋል። እሱን እናያለን። እንዲሁም ደግሞ የቀን በቀን የተባለውን ደግሞ በቅርቡ ኢትዮ ቴሌኮም ያስጀመረውንም የጥቅል ላይ ወይም ደግሞ የፓኬጅ አይነት በዛሬው ፕሮግራማችን እንመለከታለን። ከፕሮግራሙ ጋር አብሬያችሁ የምቆየው ዮሐንስ አለፈውም ነኝ። አብራችሁን ቆዩ። ውድ ተመልካቾቻችን ቀደም ብዬ በመግቢያ ላይ እንደነገርኳችሁ እንግዲህ ወቅቱ የዓለም ዋንጫን ከቤታችን ሆነን የምንከታተልበት ወቅት ነው። ኢትዮ ቴሌኮም ደግሞ ካሻችሁ ቦታ ሆናችሁ እነዚህን ጨዋታዎች ከቤታችሁ መንገድ ላይ ሆናችሁ በቢሮአችሁ የትም ሆናችሁ መከታተል የሚያስችሏችሁን እንግዲህ ጥቅሎች አቅርቦላችኋል። እነዚህ ጥቅሎች እንግዲህ ከነፃ ሜዳና የጎጆ የዲኤስቲቪ ጥቅሎች ጋር አብረው ስለመጡ ኳሶቹን በነፃ መመልከት ትችላላችሁ ማለት ነው። እሺ ውድ ተመልካቾቻችን ቀደም ብዬ እንደነገርኳችሁ እንግዲህ እነዚህ ጥቅሎች ከነፃ የጎጆና የሜዳ የዲኤስቲቪ ጥቅሎች ጋር ወይም ደግሞ ኳስ የምታዩባቸው አማራጮች ጋር የቀረቡ ናቸው። የመጀመሪያውን ስንመለከት እንግዲህ በ750 ብር የምታገኙት ነው። እሱም ወርሃዊ 30 ጂቢ ሲደመር ወይም ደግሞ አብሮ ነፃ የጎጆ ጥቅል እና እንዲሁም ደግሞ ልዩ አገልግሎት ደረጃ ጋር አብሮ የቀረበ ነው። ሁለተኛውን ስንመለከት ደግሞ በ900 ብር ወደ እናንተ የቀረበ ነው። እሱም እንዲሁ ወርሃዊ 50 ጂቢ አለው። ነፃ ደግሞ እንዲሁ የጎጆ ጥቅል አብሮት አለ ማለት ነው። ይህም ኳስ የምትመለከቱበት ማለት ነው። ወደ ሶስተኛው ስንመጣ ደግሞ በ1375 ብር ወደ እናንተ የቀረበ ነው። ይህም እንግዲህ ወርሃዊ 120 ጂቢ ኢንተርኔት አለው። እንዲሁም ደግሞ ነፃ ትንሽ ፓኬጁ የኳሱም ከፍ ይላል። የሜዳ ጥቅል አብሮት አለ። እንዲሁም ደግሞ ከልዩ የአገልግሎት ደረጃ ጋር አብሮላችሁ ቀርቧል። በዛሬው የዘመን ቅምሻ ፕሮግራማችን እንግዲህ ያየን ያለነው የዲኤስቲቪ እንዲሁም ደግሞ ኢትዮ ቴሌኮም በጋራ በመሆን ወደ እናንተ ኳስን የዓለም ዋንጫን በነፃ የምትመለከቱበትን የዲኤስቲቪ ጥቅል አማራጮችን ነው እያየን የምንገኘው። ጥቅሎቹ ምን ምን እንደሚያካትቱ የሜዳና የጎጆ ጥቅሎችን ጨምሮ ከዋጋቸውም ጋር ተያይዞ እንዲሁም ውስጣቸው ላይ ያሉትን ነገሮች ተመልክተናል። አሁን ደግሞ እነዚህን የዲኤስቲቪ ጥቅሎች ለመግዛት እንግዲህ ብዙ አማራጮች አሉን። የመጀመሪያው ምንድነው ማይ ኢትዮቴል አፕሊኬሽንን በመጠቀም እንዲሁም ደግሞ የኢትዮ ቴሌኮም ቴሌብር መተግበሪያችን ላይ ገብተን እዛ ላይ የአየር ሰዓት ወይም ጥቅል ለመግዛት የሚለው ስንገባ ማግኘት እንችላለን። በሶስተኛነት ደግሞ እንዲሁ ኮከብ 999 መሰላል ወይም ኢትዮ ገበታ ላይ ገብተንም እነዚህን ጥቅሎች ማግኘት እንችላለን። እሺ ውድ ተመልካቾቻችን አሁን ደግሞ የምንመለከተው የቀን በቀን ኢትዮ ቴሌኮም ወደ እናንተ በቅርቡ ያቀረበላችሁን ጥቅል ነው ማለት ነው። ይህ ቀን በቀን ስንል እንግዲህ ብዙ ጥቅሞች አሉት። ከጥቅሞቹ መካከል ምንድነው? አሁን ለምሳሌ እናንተ ፓኬጅ ገዝታችሁ 10 ቀን ይቆይልኛል ያላችሁት ፓኬጅ በአንድ ቀን በሁለት ቀን ያልቅባችሁና ትናደዳላችሁ አይደለ? አሁን ግን ኢትዮ ቴሌኮም ይሄን ታሳቢ ያደረገ ራሱ ፓኬጁ እንግዲህ ይቆጥብላችኋል ማለት ነው። ለምሳሌ ለ4 ቀን ብላችሁ ከገዛችሁ በቀን የሆነች ፓኬጅ ይሰጣችሁና ያንኛው ፓኬጅ ሲያልቅ ጠብቆ ደግሞ ለሁለተኛው ቀን አስቀምጦላችሁ ያኛውን ደግሞ ፓኬጅ ለሁለተኛ ቀን፣ ለሶስተኛ ቀን፣ ለአራተኛ ቀን እያደረገ ቀን በቀን ጥቅላችሁ እንድትጠቀሙ የሚያስችላችሁ አገልግሎት ነው። በመግቢያነት ያክል ይሄን ያህል ካልኳችሁ ስለ ቀን በቀን ውስጥ ገብተን ደግሞ ምን አይነት የቀን በቀን ጥቅሎች አሉ የሚለውን አሁን የምንመለከት ይሆናል። አብራችሁን ቆዩ። እንግዲህ ዛሬ እያወራን የምንገኘው ወይም ደግሞ የተመለከትን ያለነው የቀን በቀን የኢንተርኔት ጥቅል ነው። ቀደም ብዬ በመግቢያ ላይ እንደነገርኳችሁ። ስለዚህ እዚህ ጋር አሁን የቀን በቀኑ ስንመለከት እንግዲህ 3 አማራጮች እናያለን። የኢትዮ ቴሌኮም ቴሌብር መተግበሪያችን ላይ ወይም ኢትዮቴል አፕሊኬሽን እንዲሁም ኮከብ 999 መሰላል ወይም ኢትዮ ገበታ ላይ በመግባት እነዚህን አማራጮች ማግኘት እንችላለን። ስለዚህ የመጀመሪያው እንግዲህ በ90 ብር የምናገኘው የቀን በቀን ጥቅል ነው። እሱ ምንድነው ለ4 ቀን ይቆይልናል። ስለዚህ ለ4 ቀን ስንል ምንድነው 2.4 ጂቢ
ኢንተርኔት በየቀኑ ይሰጠናል። ያኛው 2.4 ኢንተርኔት ጂቢ ካለቀ ደግሞ ትንሽ የፎይታ ጊዜ ይኖረንና ለነገ ደግሞ ቆጥቦ ሌላኛውን 2.4 ጂቢ እያደረገ እስከ 4 ቀን ድረስ ያለ ጭንቀት ምንም አለቀብኝ አላለቀብኝ ሳትሉ መጠቀም ትችላላችሁ ማለት ነው። በሁለተኛነት ወደ እናንተ የቀረበው የቀን በቀን እንግዲህ ጥቅል ስንመለከት በ170 ብር ነው የቀረበላችሁ። ይህም ጥቅል እንግዲህ 7.2 ጂቢ ወይም ጊጋባይት ኢንተርኔት በየቀኑ ይሰጣችኋል። ይህም የሚቆየው እንግዲህ ለ6 ቀናት ነው። ስለዚህ ለ6 ቀናት በሙሉ እንግዲህ በየቀኑ 7.2 ጊጋባይት ኢንተርኔት ከፋፍሎ ይሰጣችኋል ማለት ነው። ቀደም ብዬ በመጀመሪያውም አማራጭ ላይ እንደነገርኳችሁ እቺ 7.2 በቀን ተጠቅማችሁ ስትጨርሱ እንግዲህ የፎይታ ጊዜ ነው ማለት ነው። ስለዚህ ለነገ ይቆጥብላችኋል። ለ6 ቀን ብላችሁ ከገዛችሁ ከ6 ቀን በፊት እስከዛሬ እንደምትቸገሩት ከ6 ቀን በፊት አልቆ አትቸገሩም ማለት ነው። በሶስተኛነት ወደ እናንተ የቀረበው እንግዲህ በዚሁ የቀን በቀን ባልነው የኢንተርኔት ጥቅል አማካኝነት ማለት ነው የ850 ብሩ ነው። የ850 ብሩ እንግዲህ የሚቆየው ወይም ቆይታው ቅድም 4 ቀን አይተናል፣ 6 ቀን አይተናል። ይሄ ደግሞ ረዘም ላለ ለ28 ቀን ነው። ስለዚህ 28ቱን ቀን ሙሉ ኢንተርኔታችሁ ሳያልቅ በየቀኑ እየገደበላችሁ ለዛውም በዛ ያለ ነው የሚሰጣችሁ 33.62 ጂቢ ነው የሚሰጣችሁ በየቀኑ ማለት ነው። ስለዚህ እንደፈለጋችሁ 33.2 ጂቢውን ቢያልቅባችሁ እንኳን የነገውን አይነካባችሁም። ነገ ደግሞ ጠብቆ አዲስ 33.6 ጂቢ ኢንተርኔት ይሰጣችኋል ማለት ነው። በተጨማሪም እንግዲህ ረስቷል እንዳትሉ አረሳውትም እዚህ ጋር ተጨማሪ ቦነስ አላችሁ። ሶስቱንም የቀን በቀን ኢንተርኔት ጥቅል ስትጠቀሙ እንግዲህ ምን አላችሁ እዚህ ጋር ነፃ የሌሊት ማለት ነው 240 ሜጋባይት ለፌስቡክ፣ ለዩቲዩብ እና ለቲክቶክ የሚሆኑ ተጨማሪ ኢንተርኔት ጥቅሎችን በነፃ ቦነስ ወይም ደግሞ እንደ ስጦታ ኢትዮ ቴሌኮም ወደ እናንተ ያቀርባል ማለት ነው። ውድ ተመልካቾቻችን የዛሬው የዘመን ቅምሻ ፕሮግራማችን የተከታተላችሁትን ይመስል ነበረ። የተለያዩ እንግዲህ ጥቅሎችን የኢትዮ ቴሌኮምን አይተናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችን፣ ጥቆማዎችን፣ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ሳምንት።